የምርጫ ካርዴን ወስጄበት በነበረው ምርጫ ጣቢያ ተገኝቼ የድምጽ መስጠት ሂደቱ ላይ ተሳትፌያለሁ። ይመራኛል ምለውንም ፓርቲ መርጫለሁ። በአጠቃላይ እኔ በሰጠሁበት የምርጫ ጣቢያ ላይ ያለው የድምጽ አሰጣጥ ሂደት በጣም የተረጋጋ ሰላማዊና ሂደቱን ጠብቆ እየተካሄደ ያለ መሆኑን መረዳት ችያለሁ። ነጻ ፍትሃዊ ነው ማለት እንችላለን። ስለ ምርጫው ፍትሃዊነት ስለ ምርጫው ነጻነት አጠቃላይ በድርጅታችን ደረጃ ነው ዝርዝር ግምገማ ከተካሄደ በኋላ የሚሰጠው። ስለዚህ አሁን ባለበት ሁኔታ ሆኜ ስለ ምርጫው ነጻነት ስለ ምርጫው ፍትሃዊነት መናገር ያስቸግረኛል። ግን የድምጽ መስጠቱና ቆጠራው ከተጠናቀቀ በኋላ አጠቃላይ ሁሉም የምርጫ ጣቢያዎቻችን ላይ መናገኛቸውን ሪፖርት መሰረት አድርገን አብን እንደ ንቅናቄ መግለጫ ይሰጣል ማለት ነው በዚህ ዙሪያ።